አንድ ወር ረመዳንን ሰግዶ 11 ወርን ግን ሰላትን ማይሰግድ ከሆነ ይህ ሰው ራሱን ያጠፋ ነው፣ ራሱን ኺሳራ ውስጥ ያስገባ ነው። ረመዳን ሲመጣ መስጂድ ገብቶ ረመዳን ሲወጣ ከመስጂድ የምትወጣ ከሆነ አሁንም ኺሳራ ውስጥ ነው። አላህ ረመዳኑን የተቀበለው ሰው፣ አላህ ሰላቱን የተቀበለው ሰው፣ ረመዳን ውስጥ ለይለቱል ቀድርን የተወፈቀ ሰው ሲጀመር ከመስጂድ አወጣ። ሲጀመር አንድ ወር ረመዳን ውስጥ ዒባዳ፣ ዚክር፣ ትክክለኛውን ረመዳን እየጾመ ያሳለፈ ሰው ከመስጂድ አወጣ። ለይለቱል ቀድር የተወፈቁ ሰዎች ነገም ረመዳን ሲወጣ ሰላት ሚናፍቃቸው፣ ሰፈል አወል ላይ የሚገኙ፣ ዒባዳ ላይ የሚገኙ፣ ዚክር ላይ የሚገኙ፣ ሰለዋት ላይ የሚገኙ ሁሉም ቦታ ይገኛሉ። ኸይር የተባለ ቦታ ለምን? ሁም ወጀዱ ለይለቱል ቀድር፣ ለይለቱል ቀድርን ተወፍቀዋል።